ሰላም ሰላም ክቡራንና ክቡራት ውድ ተመልካቾቻችን እንዴት ናችሁ? በዛሬው ቆይታችን የደራሲ ስብሐት ገብረ እግዚአብሔር ሕይወትና ሥራዎቹን በጨረፍታ ወደ እናንተ እናደርሳለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ደራሲ ስብሐት ገብረ እግዚአብሔር ሚያዝያ 24 ቀን 1928 ዓ.ም በትግራይ አድዋ ተወለደ። እስከ 10ኛ ዓመቱ ድረስ እዛው አድዋ ከቆየ በኋላ የ10 ዓመት ልጅ እያለ ወደ አዲስ አበባ መጣ። ወደ አዲስ አበባ እንደመጣም በስዊድን ሚሽን ትምህርት ቤት ገባ። ከአንድ ዓመት በኋላ ወደ ተፈሪ መኮንን ትምህርት ቤት ተዘዋወረ። 12ኛ ክፍልን እንዳጠናቀቀ አዲስ አበባ ወደሚገኘው ዩኒቨርሲቲ ኮሌጅ ገባ። 4 ዓመት የሚሰጠውን ትምህርት አጠናቆ እንደተመረቀ በተፈሪ መኮንን ትምህርት ቤት የእንግሊዘኛ ቋንቋ መምህር ሆኖ ተቀጠረ። 8 ወር ካስተማረ በኋላ ወደ ትምህርት ሚኒስቴር ተዘዋውሮ በስኮላርሺፕ ክፍል ተቀጠረ። 2 ዓመታትን በአዲሱ ስራው ላይ ከቆየ በኋላ የላይብረሪ ሳይንስ ለመማር ወደ አሜሪካን ሀገር ሄደ። አሜሪካን በቆየበት ጊዜ የሚፈልገውን የትምህርት አይነት የማጥናት ዕድል ባለማግኘቱ በግሉ ቲያትር፣ ሲኒማና ቴሌቪዥን ሲከታተል ቆይቶ ወደ ሀገሩ ተመለሰ። ከዚያም አስፋ ወሰን ይባል በነበረው ትምህርት ቤት በእንግሊዘኛ መምህርነት ተቀጠረ። አስፋ ወሰን ትምህርት ቤት 2 ዓመት እንዳስተማረ የፍልስፍናና የማህበረሰባዊ ኑሮን ለማጥናት በዩኔስኮ ስኮላርሺፕ ዕድል ተጠቅሞ ወደ ፈረንሳይ አቀና። ለ2 ዓመታት በፈረንሳይ ቢቆይም ተፈላጊዎቹን ትምህርቶች ሳያጠና በድጋሚ ወደ ሀገሩ ተመለሰ። በተመለሰም ጊዜ በትምህርት ሚኒስቴር ቢሮ ተሰጥቶት ለ1 ዓመት ያህል በዚያ ቆየ። ከዛም በሀገር ፍቅር ማህበር ስር ይተዳደር በነበረውና በበዓሉ ግርማ ይዘጋጅ ወደ ነበረው መነን የመጽሔት ዝግጅት ተዘዋወረ። መጽሔቱ በአማርኛና በእንግሊዘኛ ቋንቋዎች ስለነበር የሚዘጋጀው ስብሐት ገብረ እግዚአብሔር ለእንግሊዘኛው ክፍል ልዩ ልዩ መጣጥፎችን መጻፍ ጀመረ። ስብሐት ገብረ እግዚአብሔር ያተኩርባቸው ከነበሩ ርዕሰ ጉዳዮች መካከል አንዱ በታወቁ ሰዎች የሥራ እንቅስቃሴ ላይ ያነጣጠረ ነበር። ስብሐት በፈረንሳይ ለትምህርት በቆየበት ጊዜ በውቤ በረሃ የወጣትነት ዘመን ገጠመኝ ላይ ያተኮረ ሌቱም አይነጋልኝ የሚል ልቦለድ በአማርኛ ጽፎም ነበር። በመነን መጽሔት ዝግጅት አባል ሆኖ እንደመጣ ትኩሳት የሚል በፍቅር ዙሪያ የሚያጠነጥን ልቦለድ በአማርኛ ጻፈ። እነዚህ መጽሐፍት ለብዙ ዘመናት ሳይታተሙ ኖረው የቅድመ ምርመራ ገደብ ከተነሳ በኋላ ነበር የታተሙት። ስብሐት የተፈጥሯዊነት የአጻጻፍ ስልት ተከታይ በመሆኑ እንደ ትምህርት ቤት ጓደኞቹ እንደነ ተስፋዬ ገሰሰና ሰለሞን ደሬሳ ከማህበረሰቡ ልማድ ወጣ ብለው የመጻፍ ዘዴን አዳብሯል። ስብሐት ገብረ እግዚአብሔር በልብ ወለዶች ውስጥ የሚያነሳቸው የፍቅር ክንዋኔዎች በግልጽና በዝርዝር የቀረቡ ናቸው። የሚሸፋፈኑና የሚሽሞኑሙኑ ክዋኔዎች የሉም። ለምሳሌ የወንድና የሴት ብልቶችን መጥራት ቢፈልግ ስሞቹን እንደወረደ ብቻ ሳይሆን ቀለሙን፣ መጠኑን፣ ዝሙታዊ እንቅስቃሴውን ሁሉ በግልጽ ነው የሚያቀርበው። ለመናገር ወይም ለማድረግ ባህል፣ ሃይማኖትና ስነ ምግባር ገደብ ይጥልባቸዋል የሚባሉ ቃላትን ሁላ በልብ ወለዶቹ ውስጥ በግልጽ ተጠቅሞባቸዋል። ስብሐት ገብረ እግዚአብሔር በመነን የወዛዝርት መጽሔት ከበዓሉ ግርማ ጋር ለ2 ዓመታት ሲሰራ ቆይቶ ከአቶ ደረጀ ደሬሳ ጋር ኢትዮጵያ ሚረር በሚባል በዓመት 2 ጊዜ በሚታተም መጽሔት ላይ መስራት ቀጠለ። ደረጀ ደሬሳ የስብሐት የትምህርት ቤት ጓደኛና የሙያ አጋር የሆነ የሰለሞን ደሬሳ ወንድም ስለሆነ ተቀራርቦ በጋራ ለመስራት ከባድ አልነበረም። ቆይታውም ስብሐት ገብረ እግዚአብሔር ከወይዘሮ ሐና ይልማ ጋር ትዳር መሰረቱ። ወይዘሮ ሐና አባታቸው የነ አቶ ደረጀ ደሬሳ የቅርብ ዘመድና በቀዳማዊ ኃይለ ሥላሴ አስተዳደር ለረጅም ዓመታት ገንዘብ ሚኒስቴር የነበሩ የአቶ
ይልማ ደሬሳ ልጅ ናቸው። ወይዘሮ ሐና እናታቸው ደግሞ የሐኪም ወርቅነህ እሸቴ ልጅ ናቸው። ስብሐት ገብረ እግዚአብሔር ባለቤታቸውን ተዋውቀው ለመጋባት የበቁትም በአቶ ደረጀ ደሬሳ አማካኝነት ነበር። የሥራ ሸሪካቸው ደረጀና ባለቤታቸው ወይዘሮ ሐና አገር ለቀው ወደ ውጭ ከሄዱም በኋላ አርቲስት ደበበ እሸቱ በሚያዘጋጀው ቁም ነገር በተሰኘ ወራዊ መጽሔት ላይ መስራት ጀመረ። በየወሩ ለሚወጣው የቁም ነገር መጽሔት ስብሐት አዘውትሮ ይጽፍ የነበረው ተከታታይነት ታሪክ ያለው አጭር ልቦለድ ነበር። ተከታታይነት ያለው ልቦለድ ያተኩር የነበረው ሞትን በመፍራት ከአገር ሲሸሹ ስለሚኖሩ የመሬት ከበርቴ ነበር። ነገር ግን ይህ ታሪክ በአንባቢዎች ዘንድ አዝናኝነትና ተቀባይነቱ የተረጋገጠ ቢሆንም የቅድመ ምርመራ ወይም ሳንሱር ክፍል ኃላፊውን ያስደሰተ ሆኖ አልተገኘም። ቀልድ መቀለድ አይፈቀድም። መቀለድ የሚፈቀደው የሰርቶ አደሩን ኃያልነት የሚያንጸባርቅ እስከሆነ ድረስ ብቻ ነው ተብሎ የሚጽፈውን በቁም ነገር መጽሔት እንዳያሳትም ተከለከለ። ከቁም ነገር መጽሔት ሥራ ከወጣም በኋላ ለ1 ዓመት ያህል ያለ ሥራ ተቀመጠ። ከዚያም በማስታወቂያ ሚኒስቴር የኮንትራት ሥራ አግኝቶ ሄደና ከበዓሉ ግርማ ጋር እንደገና ተገናኙ። ከደራሲ በዓሉ ግርማ ጋር እየተቀራረቡ ከመምጣታቸው የተነሳ አንድ ቀን ለስብሐት አንድ አስገራሚ ጥያቄ ያቀረበለት በዓሉ የጓደኛቸውን የተለየ ባህሪ ስለወደዱት በሚጽፉት ልቦለድ ውስጥ እንደ አንድ ገጸ ባህሪ እንዲቀርጿቸው ፍቃዳቸውን ጠየቁ ለደራሲ ስብሐት ገብረ እግዚአብሔር። ስብሐትም ፍቃደኛ መሆኑን ገለጸ። እናም በዓሉ ግርማ በጻፈው የቀይ ኮከብ ጥሪ በተባለው መጽሐፍ ውስጥ ከተሳሉት ገጸ ባህሪያት አንዱ የሆነውን እማአላፍ የተባሉትን ሚና እንዲጫወት ተደርጎ ተሳለ። ስብሐት ገብረ እግዚአብሔር በቀይ ኮከብ ጥሪ በተገለጸበት መንገድ በመደሰቱ በዓሉ ግርማ እንደገና ደራሲው የተባለ ልቦለድ ሲጽፍም በድጋሚ የደራሲውን አብይ ባህሪ ይዘው እንዲቀረጹ ተደርጓል። በማስታወቂያ ሚኒስቴር ከበዓሉ ግርማ ጋር ያሳለፉት ጊዜ እንዳበቃ ስብሐት ገብረ እግዚአብሔር ኢትዮጵያ መጽሐፍ ድርጅት በሚባለው የግል ድርጅት ውስጥ በአርታይነት ተቀጠረ። 1 ዓመት እንደቆየም ቱሪዝም ኮሚሽን ተቀጠረ። ከዚያም የታዋቂውን ጀርመናዊ ኮሙኒስት የካርል ማርክስን በኢኮኖሚና ፖለቲካ ላይ የሚያተኩረውን ካፒታል የተባለውን መጽሐፍ እንዲተረጉም ከሌሎች አባሎች ጋር በመንግስት ተመርጦ ተሰየመ። ይህ ሥራ እንደተጠናቀቀ ኩራዝ ወደ ተባለው የአሳታሚ ድርጅት ተዘዋውሮ ለረጅም ዓመታት በአርታይነት ሲሰራ ቆይቷል። በዚህ መስሪያ ቤትም እያለ 5፣ 6፣ 7 የተባለ የአጫጭር ልቦለዶችን ስብስብ አሳተመ። ስብሐት ገብረ እግዚአብሔር ከ1983 ዓመተ ምህረት ወዲህ የመንግስት ለውጥ ተከትሎ በአዲስ ዘመንና በሌሎች ጋዜጦችና መጽሔቶች በርካታ መጣጥፎችንና ወጎችን ለአንባቢ አድርሷል። ደራሲ ስብሐት ገብረ እግዚአብሔር በአጠቃላይ በሕይወት በነበረባቸው ዓመታት በርካታ የልቦለድና የልቦለድ ሥራዎችን በአማርኛና በእንግሊዝኛ እንዲሁም በፈረንሳይኛ ቋንቋ ለህትመት አብቅቷል። ከዋናዎቹ መካከልም ሌቱም አይነጋልኝ፣ ትኩሳት፣ 7ኛው መልአክ፣ እግረ መንገድ፣ ማስታወሻ፣ 5፣ 6፣ 7 እና ሌሎች ታሪኮች፣ የፍቅር ሻማዎች፣ ቦርጨቅ፣ ዛዚ፣ እነሆ ጀግና፣ የትረካ ጥበብ እና ሲድስ ኤንድ አዘር ስቶሪስ ተጠቃሾች ናቸው። ክቡራንና ክቡራት ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ የስብሐት ገብረ እግዚአብሔር አጭር የሕይወት ታሪክና ሥራዎቹ እዚህ ጋር ተጠናቋል። በቀጣይ በሌሎች ዝግጅቶች እስክንመለስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።